ሁሉን ነገር ማግኘት የምችለው የልቦና አይኖች ሲበሩ ነው አለ። ምንድነው እምነት? በልቦና አይነ ያየኸውን ነገር ግን በአይነ የማይታየውን ነገር በእምነት እርምጃ ስትወስድበት ማለት እኮ ነው። አለ ሁሉ ነገር ለሚያምን ሁሉ ይቻላል። እናንተ ሁሉን ቻይ ናችሁ ማለት ነው። የእግዚአብሔር ኪንግደም በእኔ ውስጥ ነው ያለው። ፍጥረት በናፍቆት እየጠበቀ ያለው እኔን ነው። የእግዚአብሔር መንግስት በእኔ ውስጥ ያለው በመንፈስ ቅዱስ አማካኝነት ነው። ያለ መንፈስ ቅዱስ አልቀደስም። ያለ መንፈስ ቅዱስ አጋንንት አላስወጣም። ያለ መንፈስ ቅዱስ የዘላለም ሕይወት የለኝም። ያለ መንፈስ ቅዱስ ራይቸስነስ የለም። ያለ መንፈስ ቅዱስ ሰላም የለም። ያለ መንፈስ ቅዱስ መዝሙሬም ስብከቴም አገልግሎቴም ኑሮዬም ደረቅ ነው። ምንም ትርጉም የለውም። በፊሎሶፊ ኒሂሊዝም የሚባል ፊሎሶፊ አለ። the philosophy of meaninglessness ይባላል። ምንም ትርጉም የለውም።